ገና ድርጅቱ ሊመሰረት አፋብን ሊመሰረት ረጅም ጊዜ ውጣ ወረዱ አልቆ ልክ የአመራር መደባ ሊጀመር ሲል የምታቋቸው ናቸው ተደራጅተው ወጥተው በቃ የስብና ገደላ ላይ ጠዋት ማታ አርበኛ እስክንድር አይኑር አንየው የሚል የስብና ገደላ ላይ ተሰማሩ ነበሩ። ግሌ ማምነው እስክንድር ነጋ ካዲ ነው። እስክንድር ነጋ የካደው ታላቁ ከነግሳንግሱ ወደ ቤቱ ገብቷል። እስክንድር ነጋም አዲስ አበባ መግባቱን የጥለፍ ሚዲያ ማረጋገጡን ዘግቦልናል። እስክንድር ነጋ የሰራው ስራ ሲታወቅበት ሸዋ ላይ ከሸዋ ሾልኮ የሆነ ክልል ላይ ሰምጦ አዲስ አበባ መግባቱን የደረሰ መረጃ ያመለክታል። በእስክንድር ነጋ ከሚመራው አፋር ከተባለ ጸረ አማራ ድርጅት ጋር የአማራ ፋኖ ብሔራዊ ኃይል ማለትም አፋብኃ እያደረገ ያለውን የውህደት ድርድር ምክንያት በማድረግ ነው። ታሪክ ብቻ አይደለም የሚጠይቀው፣ ህግም ሊጠይቀው ይገባል። ህግ ካላቸው እስክንድር ዛሬ ያደረገው ነገር የክፋት የመጨረሻው ጥግ ደጋፊና የብልጽግና ደጋፊ አጀንዳው ተመሳሳይ ነው። ፋኖ የአንድነት ጉዳይ ላይ ዋና ተሳታፊ ሆኖ የተቀመጠ ከእስክንድር ጀምሮ ማለት በዋነኝነት ደግሞ እስክንድር ድምጽ ስለወጣ በቀጥታ ይሄ እሱ ላይ ማቀርበው ክስ ነው። ከመጀመሪያ ጊዜ በአፋሕድ እንደ ተቋም እንጂ እንደ ግለሰብ እኔ እስክንድርን ከስሼ አላውቅም። ለመጀመሪያ ጊዜ ግን ዛሬ በጣም ኢሞራል ነገር ነው ያደረገው። ይሄንን በትም ያለው የአፋሕድ አሁን እዚህ ጉዳይ ላይ የለሁበትም ያለው ለህሉና ትግሉ ሲል ራሱን አክስሞ ትክክለኛውን ድርጅት ስም አክስመው እስክንድር ምንድን ነው የሚፈልገው? ጤናው መመርመር ያለበት እስክንድር ነው። ድርጅቱ ቀጥ ያለ አቋም መውሰድ መቻል አለበት። ድርጅቱ የራሱን እርምጃ መውሰድ አለበት ብዬ ነው የማምነው እኔ። እስክንድር ዶላሩን ይዞ ከገባ በኋላ ሁለት ወንድማማቾች ተለያዩ ባለን። ግን አንሙት አጠቃላይ እስክንድርን ምላሽ እንዴት ተመለከትከው? እንትን ነው ይገፋል። የአብይን ንግግር ስሰማ የሚሰማኝ ስሜት ተሰምቶኛል።